ህይወት ብርቱ ሰልፍ ነው። እናቴ ተወድሻለሁ ብዙ ነገር ስለራሽ አንተን እግዚአብሔር ስለሰጠኝ በጣም ደስተኛ ነኝ። አንተ ወልጄም ብዙ ነገር አይቻለሁ፣ ግን ሳይክ ደግሞ ያው እጽናናለሁ። ላለፉት 6 ዓመታት የመከራ አይነት በእናትና ልጁ ላይ ተፈራርቀዋል። እኔ ስለወለድሽ ደስ ብሎሻል? ባለኝ አቅም አደርግለታለሁ፣ አቅሜ የፈቀደውን ነገር። ግን አሁን የሚያሳዝነኝ የምር ጤነኛ ልጅ ወልጄው እንደዚህ መሆኑ በጣም የሚሰማኝ የምር ነው። ሄለን እባላለሁ። ደራሲም ዳይሬክተርም ነኝ። በአንድ ወቅት ደግሞ ልጅ፣ ከዚያም እናት፣ ባለሙያ፣ ስደተኛ፣ ቱሪስት፣ ሲኢኦ ሁሉን ሆኜ አልፌያለሁ። በከፍታ በዝቅታም ኖሬ ዛሬ ላይ ደርሻለሁ። በዚህ ሁሉ ግን አንድ ህልም ነበረኝ። ህልሜም አንድ ቀን ለወገን ደራሽ መሆን ነው። ዛሬ ከእናንተ ጋር ሆኜ ህልሜን አሳካው ይሆን? ኑ አብረን አገር እንስራ። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። ይህ ራት ቪአይፒ ወይም ደግሞ ለተለዩ ሰዎች ይገባቸዋል ብለን ላሰብናቸው ሰዎች የተዘጋጀ ነው። እንግዶቹ ወደ እኔ አይመጡም፣ እኔ ራሴ ነኝ ሄጄ ከቤታቸው ቀስቅሼ ማወጣቸው። ለምን ተጋበዙ፣ ማን ናቸው እና የመሳሰሉትን ጥያቄዎች ለመመለስ እናንተ ከኔ ጋር ቆዩ። ዛሬ የከበሩ እንግዶች አሉን። በቪአይፒ ራት ላይ በክብር የተገኙት ታዋቂ ሰዎች፣ ባለሀብቶች ወይንም ምሁራን እንዳይመስሏችሁ። ይልቁንም በዚህ አስጨናቂ የህይወት ጉዞ ላይ በየቀኑ በብዙ ውጣ ውረድ ውስጥ እያለፉ ያሉትንና የብዙ ታዳጊዎችን ምሳሌ የሆኑትን ህፃናትን ነው። ለመሆኑ ህፃናቱ ምን ያውቃሉ? ምንስ ያስባሉ? ተስፋስ ያደርጋሉ? እኔ እንዳየኋቸው እንድታዩቸው፣ እኔ እንዳዳመጥኳቸው እንድታዳምጧቸው በዚህ ተገኝተዋል። ቪአይፒ ሾው ዓላማ አለው። ፕሮግራማችንን በጥሞና ከተከታተሉ ዓላማችን ግልጽ እንደሚሆንልዎት ከወዲሁ ልናሳውቅዎት እንወዳለን። የቪአይፒ ሾው አካሄድም እንደሚከተለው ነው። የእያንዳንዱን ህፃናት ኑሮ በቅርበት እንቃኛለን። የእያንዳንዱንም ህፃናት ታሪክ ለየብቻ በየሳምንታዊ ፕሮግራማችን ላይ እናቀርብላችኋለን። በ4 ሳምንት ተከታታይ ፕሮግራም ላይ የ4ቱን የህይወት ዳሰሳ እናጠናቅቃለን። በማጠቃለያው ሳምንት ላይም በጠረጴዛ ዙሪያ እንሰበስባቸዋለን። ልብ ይበሉ፣ ዛሬ የሚመለከቱት የአንድ ህፃንን ታሪክ ብቻ ነው። ቪአይፒ ሾው ሳምንታዊ ፕሮግራም በመሆኑ በተለመደው ሰዓት በየሳምንቱ ይመለከቱናል። ከኛ ጋር ቤተሰብ እንዲሆኑ ተጋብዘዋል። ህይወት ብርቱ ሰልፍ ነው። ሰልፍ ማለት ግብግብ፣ ጦርነት ማለት ነው። ከራስ ጋር ግብግብ፣ ከህይወት ጉስቁልና ጋር ትግል። ዛሬ እኔና እናንተ ወደ አንድ ቤተሰብ ጓዳ ውስጥ አብረን እንገባለን። የ6 ዓመቱ አዩብ ከሰፈሩ ልጆች ጋር ለመጫወት የነበረው ፍላጎቱ ስላልተሳካለት በሐዘን ጥግ ላይ ተቀምጦ ይተክዛል። ከቅርብ ጊዜ ወዲህ በሚወዷቸው ጓደኞቹ ክፉኛ በመገለሉ ምክንያት ደስታው ጠፍቷል። በኳስ ሜዳው የተሰበሰቡት ሁሉም የሰፈሩ ልጆች ቡድን ሲቦዳደኑ አብረው ለመጫወት የማይፈልጉት አንድ ልጅ ቢኖር እዮም መሆኑ ግን አስደንግጦታል።
ኢዮብ ፈጣንና ጥሩ ኳስ ተጫዋች ስለነበረ ሁሉም እሱ ባለበት ቡድን ለመካተት ይጣደፉ ነበር። እሱ በሚያስቆጥረውም ጎል ቡድናቸው በማሸነፉ እነሱም የአሸናፊነት ስሜት ይሰማቸው ነበር። ዛሬ ላይ ግን ገና ከሩቅ ሲመጣ ሲያዩት ደስታቸው ይጠፋል። ከጥቂት ወራት በፊት እንዲሁ ሲጫወት ነበር በድንገት የወደቀው። በወደቀበት እንዳለም ክፉኛ አለቀሰ። ኢዮብ ከዛን ቀን ጀምሮ እንደ ድሮ መሮጥ አልቻለም። እንደ ድሮ መራመድ አቃተው። እግሩን እየጎተተና እያነከሰ ይራመዳል። እናቱም ልቧ በሐዘን መሰንጠቅ ጀምሯል። ካሁን ይለቀዋል ብላ ብትጠብቅም ኢዮብ አንድ እግሩን እየጎተተ ከመንቀርፈፍ ሊሻለው አልቻለም። ከጓደኞቹ ጋር ለመጫወት ያልተመረጠበት ምክንያት ይህ ነው። የዕለት ጉርሳቸው ከየት እንደሚመጣ መገመት ለማወቅ የማይችሉት እናትና ልጅ ለነሱ ይህ አጋጣሚ ቀላል አልነበረም። የኢዮብ እናት ኢዮብን ከመውለዷ በፊት በየጓደኞቿ ቤት እየዞረች የምታግዛቸው መስላ ቀኑን ሙሉ ስትሰራ ስትውልና እራቷን በልታ ወደ ቤቷ ትገባለች። አገባሻለሁ ካላት ሰው ካረገዘች በኋላ ግን ሁሉም ነገር ተቀየረ። እርጉዝ መሆኗን የሚያውቁ ጓደኞቿ እንድታግዛቸው ሊፈቅዱላት ስላልቻሉ በየቀኑ እነሱ ጋር መሄድ አቁማለች። የሰው ፊትም ማየትም ከብዷታል። ያ አገባሻለሁ ያላት ሰውም እርግዝናዋን ከሰማ ጀምሮ ተሰውሯል። ላለፉት 6 ዓመታት የመከራ አይነት በእናትና ልጁ ላይ ተፈራርቀዋል። ከ6 ዓመታት ከእጅ ወደ አፍ ኑሮ በኋላም ይኸው በኢዮብ እግር ላይ በደረሰው አደጋ ምክንያት ስጋት ውስጥ ወድቀዋል። ነገሩ የተከሰተው እግሩ ላይ ሳይሆን ከእግሩ ከፍ ብሎ ባለው የመገጣጠሚያ አጥንቱ ላይ መሆኑ የተረዱትም የአካባቢው የጤና ጣቢያ ከተወሰደ በኋላ ነበር። ጤና ጣቢያውም ወደ ሌላ ሆስፒታል እንዲወስድ በሰጠው ትዕዛዝ መሰረት በተለያዩ የጤና ባለሙያዎች ታይቶ የተነገረው ተመሳሳይ ነገር ነበር። መታከም ባለመቻሉ በሽታው እየተባባሰና እየተፋተገ መምጣቱን በዚህ ከቀጠለ መታከም የማይችልበት ደረጃ እንደሚደርስ ተነግሯቸዋል። ኢዮብ ሳይዘገይ የቀዶ ጥገና ቢደረግለት ግን ሊድን እንደሚችል ተስፋ እንዳለው ተነግሯታል። ለዚህች እናት ግን ይህ ሁሉ ሩቅ ሆኗል። ዛሬም ኢዮብ ያነክሳል፣ በጓደኞቹም ይገፋል። የቀዶ ጥገና ውጤት ምን ሊሆን እንደሚችል መገመት ባይቻልም ማድረግ ያለባቸውን ነገር ባለማድረጋቸው የልጁ ጣፋንታ ምን ሊሆን ይችላል የሚለው ጭንቀት እናቱን አስጨንቋታል። ዛሬም በዛ ሁኔታ ኢዮብ እግሩን እየጎተተ በሰፈር ውስጥ ይመላለሳል። ጣፋንታው ምን እንደሆነ ያላወቀችው እናቱም የቀዶ ጥገና ውጤት ምንም ሆነ ምንም መታከም ባለመቻሉ እናት ልቧ ተሰብሯል። ዛሬ እኔና ቲሜ ኢዮብን ለማየት ወደ ቤቱ እንሄዳለን። ከጎበኘነውም በኋላ የቪአይፒ ራት ግብዣ ካርድ እንሰጠዋል። የኔ ጌታ እንተዋወቅ። ስም ማን ነው? አዩብ። እሺ የኔ ስም ሄለን ነው። ዛሬ ከእናትህ ጋር ቀጠሮ አለኝ። የመጣሁት ደግሞ አንተን ለመተዋወቅ ነው። እናትህ በጣም ጥሩ ልጅ ነው ስላለችኝ መተዋወቅ አለብኝ ብዬ መጣሁ። እሺ እና እየጠበቀችኝ ነው። አንተ ወደ እሷ ትወስደኛለህ፣ ቤት ታስገባኛለህ? እሺ እንግባ። እንዴት ነሽ? ሰላም ነሽ? እንኳን ሰላም ቆየሽን። ወደ ውስጥ እንግባ። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ?
እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 0971700000 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ። አዩብዬ ዛሬ ለምን እንደመጣው ልንገርህ። ባለፈው ከእናት ጋር ተገናኝቼ ብዙ ነገር አውርቼ ነበር። በዛን ጊዜ ስላንተ ብዙ ነገር ነገረች። እንዴት ጎበዝ እንደሆንክ በአጠቃላይ ጥሩ ልጅ እንደሆንክ ነገረች። እግርህ የቱ ጋር ነው የሚያምህ? እስቲ ንገረኝ። እዚህ ጋር ነው የሚያምህ? ስራመድም ሁልጊዜ ቁጭ ብዬ ስነሳ በጣም ተኝቼ ስነሳ ያመሃል? አመመኝልና እማዬ መድኃኒት ስጭኝ ትላታለህ። ከዛ መድኃኒት ስትሰጥህ ስጠጣውሽ። ከጨዋታ ሌላ ምን ታረጋለህ? ቤት ውስጥ እሰራለሁ። ምን ትሰራለህ? ይሄን ትሰራለህ? ይሄ አንተ ነው የሰራህ? እንዴት ጎበዝ ነህ! እንዴት ሰራህ? ከአይላንድ እንደዛ አይነት አለ፣ ሰማያዊ ቀይ ምናምን አለ። ከሱ ያወጣው ከዛ እዚህ ላይ ራስን የምትሰበስበው? በጣም ጎበዝ ነህ። አሁን ምን እናረግበታለን ከተሰራ በኋላ? ወይ ገመድ ትዘልበታለህ። ገመድ እንዘልበታለን። በዚህ ትዘላለህ? አልችልም። የትምህርት ቤት ጓደኞቼ ግን ይችላሉ። ወስደህ ትሰጣቸዋለህ? ገመድ አለ እዛ አለ። አሁን ይሄ የተዘጋጀው ለአንተ ነው። እሺ፣ አሁን አንድ ቀን ቆንጆ ራት አዘጋጅቻለሁ። አንተ ቤትን ስላስጎበኘኸኝ ቤትህ ስለመጣው አንተ ደግሞ እኔ ጋር ትመጣለህ። በዛ ጊዜ ቆንጆ ራት ይዘጋጅና ከዛ ተጫውተን አውርተን አብረህ ከኛ ጋር ታሳልፋለህ። ያንን ማረገው ለምን መሰለህ? አንደኛ በጣም ጎበዝ ልጅ ስለሆነ፣ ሁለተኛ በጣም ብዙ ሰው ስለሚወድህ እንደሚወድህ ልነግርህ ፈልጌ ነው። እሺ፣ ብዙ ሰው ይወድሃል። እሺ፣ ሰው ይሄንን ትይዘውና እናትህ ትሰጣታለህ። ሰዓቱ ቦታው ስላለ ከዛ እናንተ ትመጣላችሁ፣ ወይም ደግሞ አንተ የምትመጣበትን መኪና አዘጋጅልሃል። ከዛ ስንጥ ብለህ መጥተህ ከኛ ጋር እራት ትበላለህ። እዛ በደንብ እናወራለን። እዛም ብዙ ጥያቄ ጠይቀሃለሁ፣ እንጨዋወታለን። እሺ ተመልካቾቻችን እንግዲህ ሁሉም ዝግጅቱ አልቆ አንድ ለአንድ የምናወራበት ሰዓት ነው። እነዚህ ልጆች በተለያየ ችግር ውስጥ የሚያልፉና በየዕለቱ ከቤተሰቦቻቸው ጋራ ችግር ገፈት ቀማሽ ናቸው። በአጠቃላይ ህይወታቸው በብዙ ጉስቁልና የተሞላ ነው። በእርግጥ ለኔ በጣም ስፔሻል ናቸው። ለእናንተም እንደዚሁ ልዩ እንደሆኑ ገምታለሁ። ምክንያቱም ልጅ ሁላችንም የምንወዳቸው ፍጥረቶች ናቸው። ከዛ በተረፈ ደግሞ ሁላችንም ልጆቻችንን በምንችለው አቅም እንንከባከባቸዋለን። የልጆቻችንን ስሜት የነዚህም ልጆች ስሜት ነው ብዬ አስባለሁ። በአጠቃላይ የልጅ ባህሪ የምናውቀው ነውና ንጹህ ስለሆኑ ስለ ንጽህናቸው ልዩ እንደሆኑ አድርገን እንገምታለን እና በዛሬው ውይይታችን ደግሞ ያሉበትን ሁኔታ ያብራሩልንና ስለነሱ የበለጠ እንድናውቅ እድል ይሰጡን ይሆናል። አለበለዚያም ደግሞ ከኛ ጋር ደስ የሚል ጊዜ አሳልፈው ይቺን ቀን ሁልጊዜ የሚያስቧት ሆና ታልፍ ይሆናል። ይሄንን እንግዲህ ከኛ ጋር ቆይታችሁ አብረን የምናየው ነው።
ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል? እንግዲያው የምስራች! ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው። ምንም አይነት የራሱ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን። በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል። 097 170000 ስም ማን ነው ቆንጅዬ? አዩብ። እሺ ስንት ዓመት ነው? 6 ዓመት። እሺ ደስ አለህ ዛሬ እዚህ ስለመጣ? አዩብ ትማራለህ እንዴ? ስንተኛ ክፍል? ኬጂ 3 እዛ ነው የምትውለው? ከጓደኞች ጋር ስትጫወት? ምን ትማራላችሁ? እንግሊዝኛና አማርኛ። የእናትህ ስም ማን ነው? ሳዲ። ከሷ ጋር ነው የምትኖረው? ምን ሆነህ ነው? እግርህን ወድቀህ ነው? ከምን ላይ ወደክ? የርቁጃለ ድንጋይ መታኝ። ድንጋይ መታ ወደክ? ስታድግ ምን መሆን ትፈልጋለህ? ፓይለት ምንድን ነው የሚሰራው? ሰዎቹን ሌላ ቦታ ድርሻቸው መመለስ። ለአመት በዓል ምን ይደረግልሃል? አመት በዓል ታከብራላችሁ? ብስኩት ይሰራል? እናትህ ናት የምትሰራው? እሱ ነው ደስ የሚልህ ከአመት በዓል? ሆያሆዬ ነው ደስ የሚልህ? ለምን ብር ታገኛለህ? አንዳንዴ ታዝናለህ? ታለቅሳለህ? ሲያምህ እግርህን ያማል? እስከምታለቅስ ድረስ ያማል? ምን ባላ መድኃኒት እጠጣለሁ። ይሰጥሃል? አዩብ እናትህን በጣም ትወዳታለህ? በጣም ንገራት። እናቴ እወድሻለሁ ብዙ ነገር ስላደረግሽልኝ። ለእናትህ ወይም ለአንድ ሰው ምረጥና ደብዳቤ ጻፍሽ። ደብዳቤውን ደግሞ በኋላ ታሳየኛለህ። እሺ? እኔን ስለወለድሽኝ ደስ ብሎሻል? አዎ በጣም ደስ ብሎኛል። አንተን የመሰለ ቆንጆ እግዚአብሔር ስለሰጠኝ። ስለኔ የምትወጂው ጸባይ አለ? ምንም የለም። ስለአንተ የማልወደው ጸባይ ምንም ነገር የለም። አንተ ስለኔ የማትወደው ጸባይ አለ? የለም። እሺ ስቆጣክ ደስ አይልህም? አይለኝም። እኔ እኮ የምቆጣክ አንዳንዴ ስለምታስቸግረኝ ትምህርት ደግሞ ጎበዝ እንድትሆን ከትምህርት ቤት መተክ ደግሞ የቤት ስራህን እንድትሰራ ስለምፈልግ ነው የምቆጣክ። ስታድግ ለኔ ምን ታደርግልኛለህ? ፎቅ ቤት እሰራልሻለሁ። እሺ። መኪና እገዛልሻለሁ። እሺ። ሌላስ? ልብስ እገዛልሻለሁ። እኔ ለአንተ ጥሩ እናት ነኝ ቡችዬ? እኔ አሁን ምን እናደርግልሃለሁ ለአንተ? እስቲ ንገረኝ። ምግብ ትሰሪልኛለሽ፣ ልብሴን ታጥቢልኛለሽ። እሺ። ጫሜን ታጥቢልኛለሽ። እኔ ስወለድ ደስ አለሽ? አዎ በጣም ነው ደስ ያለ። አንተን እግዚአብሔር ስለሰጠኝ በጣም ደስተኛ ነኝ። አንተ ወልጄም ብዙ ነገር አይቻለሁ፣ ግን ሳይክ ደግሞ ያው እጽናናለሁ። የቤቴ ድምቀት ነክ ብዙ ነገር ውስጤ እያለ በቃ ማለት ቢከፋኝም ቢለኝም አንተ ባትኖር እኔ ለኔ ጨለማ ነው። ብዙ ነገር ነበር የማስበው፣ ግን አንተ በመኖርህ ደግሞ ያው ነገር እንዳስብም ያደርገኛል እና በጣም ደስተኛ ነኝ አንተ በመውለድ ቡችዬ። አንተስ? ደስ ይለኛል። እናቴ ትወጂኛለሽ? በጣም ነው የምወድክ የኔ ውድ ልጅ። እኔ ስትወጂኝ አሞሽ ነበር እንዴ? በጣም አሞኛል አባቴ፣ በጣም ከምለው በላይ። አንቺ ትንሽ ልጅ ሆነሽ እንዴት ነበር የምትኖሪው? እኔ የምኖረው ከእናትና አባቴ። እናትና አባቴ ናቸው ያሳደጉኝ። ከነሱ ጋር ነው
የኖርኩት ምኖረው ኑሮ ደግሞ በቃ የምፈልገውን ነገር እያደረጉልኝ እናትና አባቴ እያገዝኩ እየተማርኩ ፈልገውን ነገር እያደረጉልኝ የኖርኩት። እኔ ስትወጂኝ አንሰሽ አላዘንኩ። ለምን አዝናለሁ? አንተ በመውለዴ ምንም ያዘንኩት ነገር የለኝም። ግን የሚያሳዝኑ ነገሮች አሳልፌያለሁ። በእርግጥ ግን ከነሱ እንትን አንተ ትበልጥብኛለህ። አንተ በመውለዴ ምንም ያዘንኩት ነገር የለም። ካሳለፍኩት ከሆንኩት አንጻር ነው እንጂ ምንም ደስተኛ ነኝ። ምንም አንተ በመውለዴ ለደቂቃ ማዝኛ አላውቅም። እኔ አናድድሻለሁ? አታናደኝ። አንዳንዴ ያው ተው ምልህን ነገር ስለማሰማ ነው አንዳንድ ነገሮች እንጂ አታናደኝ። ስቆጣ ታዝንብኛለህ እንዴ ቡቺ? ለምን? ስለማማች ስለምትቆጪ እኮ። ምን አድርገህ ነው ስታደርግ ነው የምቆጣህ? ሳጠፋ። እሺ ለምን እንደምቆጣ ታውቃለህ? አንዳንዴ ስታጠፋ አላውቅም። የምቆጣህን ምልህን ነገር ስለማሰማ አንዳንዴ ከትምህርት ቤት መጥተህ የቤት ስራ ስልክ አንተ ወደ ጨዋታ ነው የምታደላው እንጂ ለሌላ አይደለም። የምቆጣህ ስለምታጠፋ ነው የምመታህ። የምቆጣህ ደግሞ እንድትስተካከል ጥሩ ልጅ እንድትሆን መስመርክ እንድትይዝ ስለምፈልግ ነው የምቆጣህ እንጂ ጠልቼህ አይደለም። እንደምወድ ግን ታውቃለህ ቡችዬ? የጎደለብክ ነገር እንዳረግልህ የምትፈልገውን ነገር ምን አለ? መታከም። እግረን መታከም። ከዛ እስከታከምክ በኋላ ምን እንድትሆን የምትፈልገው? ቴኳንዶ ገብቼ። መጀመሪያ መታከም ነው የምትፈልገው? እሱን የጎደለብክ። እሺ እኔ ብሄድ ቡቹ ሌላ እናት መታ ልጄውን ብትልክ ደስ ይልሃል? ለምን? አንቺን ስለምትወደኝ። ሌላ እናት ብር ያላት እንደዚህ ላድርግልህ ብላ ብትመጣ የሷ ልጅ አትሆንም? ለምን? እኔን ስለምትወደኝ። እኔም በጣም ነው የምወድሽ። እድግ በልኝ። በጣም ነው የምወድሽ የኔ ውድ ልጅ። በቃ ውስጤ ብዙ ነገር ያስባል፣ ብዙ ነገር ተስፋ ይቆርጣል። ግን ያው ባለኝ አቅም አደርግለታለሁ፣ አቅሜ የፈቀደውን ነገር። ግን አሁን የሚያሳዝነኝ የምሬ ጤነኛ ልጅ ወልጄው እንደዚህ መሆኑ በጣም የሚሰማኝ የምሬ ነው። አቅም አለመኖሬ ነው። ከመጀመሪያ ቢሆን ትለምጂዋለሽ። እንደዚህ ሰው ሲያይ እየተራመደ ሲሄድ ቀላል ነው የሚመስለው፣ ግን ቀላል አይደለም። በዚህ ልጅነቱ እንደዚህ በመሆኑ ቀላል አይደለም። እምዬ እናቴ የህይወቴ ጥላ የዘጠኝ ወር ቤቴ። ብዙ ችግር አለብኝ። መናገር አልፈልግም። በውስጤ ነው ያለው። የሚያሳስበኝ ደግሞ የልጄ ጉዳይ ነው። ሲወለድ ጤነኛ ነው የወለድኩት። አሁን ቅርብ ጊዜ የመጣ ነገር ነው። እንደዚህ በመሆኑ የሰው ፊት ማየት ነው። መድኃኒቱ እንኳን መግዣ አቅም የለኝም። የምሬ ነው በዚህን ሰዓት። እንግዲህ የኢትዮጵያ ሕዝብ ይህንን አይቶ ይደግፍሻል ብዬ ተስፋ አደርጋለሁ። ልጁ ሕክምና ያስፈልገዋል፣ መዳን የሚችል ነው ተብለሻል። ሕክምናው በኩል ያለውን መረጃ እስኪ ትንሽ ነገር። አሁን በጊዜ ስላመጣሽው አሁን ቅርብ ጊዜ ነው ያወቅኩት። እኔም በጊዜ ስላመጣሽው ልጅ ስለሆነ የመዳን እንትኑ ሰፊ ነው። በጣም ደህና ሕክምና ካገኘ ብሎኛል። ግን ትንሽ ከቆየ እድሜው ከ12 ዓመት በኋላ ወደዛ ከሆነ ግን አንዳንድ አንክሳንክስ ብሎ የሚሄዱ ሰዎች አሉ። እንደዛውንም ሊቀር ይችላል። አሁን ግን እድሜው ገና የልጅ ስጋ ስለሆነ አሁን የመዳን እንትኑ በጣም ሰፊ ነው ስላሉ እኔ በቃ እኔ እንዲታከምልኝ ነው የምፈልገው። ሌላ ነገር አይደለም። በቃ
አቅም የለኝም እንዳላሳክም ደህና ቤተሰብም የለኝም የሚደግፈኝም የለኝም እና ልጄ እንዲታከምልኝ ነው የምፈልገው። ለምን ስር ሳይሰድ እድሜው ሳይሄድ ታዳጊ ልጅ ነው፣ ነገ ብዙ ነገር ነው የሚጠብቀው። ብዙ ተስፋ አለኝ በሱ። ምንም የኔ ህይወት ባይስተካከልም የሱ ተስተካክሎ ማየት ነው የምፈልገው። ደግሞ እንደዚህ ጤነኛ ልጅ ወድጄው ደግሞ እንደዚህ ሆኖ እንዳይቀርብኝ ነው። ጥሩ ሕክምና ቢያገኝ የመዳን ተስፋ ነው። አዎ የግል ቢያገኝ ይድናል ብሎኛል፣ እኔ ይስተካከላል ብሎኛል። እንግዲህ ተመልካቾቻችን እንደምትመለከቱት ሰው በብዙ ነገር ያልፋል። ከሁሉ በላይ ግን ደግሞ የጤና ጉዳይ ነው። ይሄ ህፃን በዚህ ባለበት ችግር ምክንያት ከሌሎች ልጆች እኩል መሮጥ፣ ከሌሎች ልጆች እኩል መራመድና ትምህርቱን መቀጠል እስከማይችልበት ድረስ ሆኗል እና በዚህ ስፍራም እንግዲህ አላማችን እናንተንና እነዚህ ልጆች ማገናኘት ማስተዋወቅ ነው። የኛ ስራ ድልድይ መሆን ነው ብለናችኋል ከዚህ በፊትም። አሁንም ደግሞ እናንተ ደጋጎቹ በጣም ብዙ የኢትዮጵያ ሕዝብ ለሰው የምትራሩ ሰዎች በዚህ ልጅ ህይወት ላይ እንግዲህ በመልካም ተጽዕኖ እንደምታደርጉ ተስፋ እናደርጋለን። አንቺም ደግሞ ለህዝቡ ልትያቸው የምትፈልጊው ነገር ካለ ንገሪያቸው ፊት ለፊት። እኔ ያላችሁትን ልጄን አሳክሙልኝ ነው የምልህ። እኔም ቃላትም የለኝም። ያው በሚዲያም ልታዩኝ ትችላላችሁ። ብዙ የምታውቁኝም አታውቁኝም እህት ወንድሞቼ ያላችሁ እንድታሳክሙልኝ አሁን ብዙ ነው ሀሳቡ ምኞቱ። እናቴን ሳድ የሆነ እግሬ ስታክም ቴኳንዶ መሆን የምፈልገው እንደዚህ ብዙ ነገር ነው የሚሄደኝ እና በተቻላችሁትን አቅም፣ እኔ አቅም የለኝም፣ በእግዚአብሔር ታገኙታላችሁ። ልጄ አሳክሙልኝ ነው በትህትና ጠይቃችኋለሁ። ምንም ሌላ ንግግርም አልችልም። አይዞሽ፣ እንደሰሙሽ እርግጠኛ ነኝ። ከጊዜ በኋላ የሚመጣ ማንኛውም ነገር በተለይ በልጅ ላይ በጣም የሚያሳቅቅ ነው። ለእናት ደግሞ ጉዳዩ እጅግ ይከብዳል እና አብረን ከፈጣሪ ጋራ ተስፋ እናገኛለን ብለን እናምናለን። አንቺ ግን ተጽናኝ፣ አይዞሽ፣ አይዞሽ፣ ተጽናኝ። ቡችዬ ለሆነው ነገር አዝናለሁ። አቅም አለመኖሬ ነው። እንደ እግዚአብሔር ፍቃድ ወደ ጤንነት እንደምትመለስ ተስፋ አደርጋለሁ። እወዳለሁ ቡቺ። ውድድ ነው ማድረግ የኔ ውድ ልጅ። እኔም እወድሻለሁ። ውድድ ነው ማድረግ ተመልካቾቻችን ዛሬም እንደተለመደው በዚህ ስፍራ ከሲስተር ዘቢደር ወይም ደግሞ ከሜሪ ጆይ መስራችና ሲኢኦ ድንቅ ሴት ጋራ ተገናኝተናል። ዛሬም የተገናኘንበት የተለመደው አይነት ፕሮግራም ነው። እነዚህን ውብ ልጆች ከጎናቸው መሆን እችላለሁ፣ እደግፋችኋለሁ፣ አግዛቸዋለሁ በሚል ቃሏን ልትሰጠን እንደተለመደው መታለች። እንደሚታወቀው ከዚህ በፊት የጋበዝናቸውን ልጆች በሙሉ ሲስተር ዘቢደር ወይም ደግሞ የሜሪ ጆይ ኢትዮጵያ ለማገዝ ቃል ገብቶ እንዳስረከብን ይታወቃል። ዛሬም ደግሞ ቃሏን ጠብቃ መታለች። በተመልካቾቼ በእናንተ ስም እጅግ አድርጌ አመሰግናታለሁ። እነዚህን ሁሉ ህፃናት በቤታቸው እያሉ የሚቸገሩ ግራ የገባቸውን አለሁኝ አግዛቸዋለሁ ብላ በዚህ ስፍራ ተገኝታለች። እንግዲህ እንደተለመደው በተመልካቾች ፊት ቃልሽን ትሰጪናለሽ። እኛ ደግሞ አንቺን የሚያግዙትን ሌሎች ኢትዮጵያውያንን ደግሞ ወደ አንቺ እንዲመለከቱ እንዲያዩሽ እንጋብዛለን ማለት ነው።
በጣም አመሰግናለሁ። ድጋፋችሁ እስካሁን አልተለየንም። ብዙዎች እየደወላችሁ ምን እናግዝ እያላችሁ ነው። ክበሩልኝ። ምናሳድገው እናንተ በደገፋችሁ ድጋፍ ነው። እነኚህ እንግዲህ ምልክቶች ናቸው። ብዙ ህፃናቶች እንደምታዩት ጎዳና ላይ ስትሄዱ በየቦታው ብዙ ህፃናቶች አሉ የተቸገሩ በየቤቱ። በጋራ እንግዲህ ብዙ አብረን እንሰራለን እላለሁ። ሄለን ሾውን በጣም እናመሰግናለን። ክበሩልኝ እላለሁ። ሄለንዬ ቃላችን ጠብቀናል፣ እንረከባቸዋለን። አመሰግናለን። እኛም እጅግ አድርገን እናመሰግናለን። ተመልካቾቻችን ደግሞ እሷ ይሄንን ነገር ለማድረግ ስትሞክር ወይም ደግሞ ስትዘጋጅ ብቻዋን የምትችለው ነገር አይደለም፣ ይታወቃል። የኢትዮጵያ ህዝብ ደግ ነው። ብዙ ደጋጎች በየቤታችን አለን እና ከሚተርፈን ወይም ደግሞ ካለን ማካፈል መቆረስ መልካም ነገር ነውና እባካችሁ ዛሬ እዚህ መታ ልጆችን እደግፋለሁ አግዛለሁ ብላ ስትመጣ ደግሞ ባዶ እጇን እንዳትመለስ። በቤታችሁ ያላችሁ ማንኛውም በሜሪጆ ኢትዮጵያ ስልክ እየደወላችሁ እኔም በዚህ ራዕይ ላይ ተሳታፊ ነኝ ብትሏት ብታግዟት እጅግ አድርገን እናመሰግናለን። ዝግጅታችንን እስካሁን ድረስ ስትደግፉ ቆይታችኋል። አሁንም ደግሞ እዚሁ ስቱዲያችን ድረስ መታችሁ ልትደግፉ የምትፈልጉ በግለሰብም እንደ ካምፓኒም መታችሁ እኛም በዚህ ራዕይ እንቀላቀላለን አለን ለምትሉት ደግሞ ኤክሰለንት ስቱዲዮ በሩን ከፍቶ ይጠብቃችኋል። እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በተመልካቾች ስም እጅግ በጣም አመሰግንሻለሁ። መልካም። አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እስካሁን ከኛ ጋር ቆይታችሁ የዛሬ ባለታሪካችንን ህይወት በጥቂቱም ቢሆን ተመልክታችኋል። በሚቀጥሉት ሳምንታት ደግሞ ሌሎች ባለታሪኮችን በተከታታይ ይዘንላችሁ እንመጣለን። ከዛም ደግሞ የራቱ ግብዣ በአንድ ላይ ተሰብስበው ደግሞ ያቀረብናቸው እንግዶች በሙሉ የሚተናገሩበትን ፕሮግራም ራሱን የቻለ አንድ ፕሮግራም አድርገን እናቀርብላችኋለን። እንግዲህ እነዚህ ልጆች እዚህ ድረስ የጋበዝንበት ምክንያት እንዲሁ እራት ጋብዞ ለመሸኘት ብቻ አይደለም። እራት ጋብዞ ብቻ ለመሸኘት ቢሆን እናንተም ጋር ሳናመጣቸው በግላችን ያንን አድርገን እንሸኛቸው ነበር። ነገር ግን ተመልካቾቻችን እዚህ የመጡበት ምክንያት ዓላማ አለው። እናንተ እንድታዩቸው፣ እንድትወዷቸው፣ እንድታዝኑላቸውና እንድትራሩላቸው ስለምንፈልግ እኛ በእነሱና በእናንተ መካከል ድልድይ ለመሆን ነው። ለሚሰጡን እንስጥ፣ ለሚረዱ እንርዳ። በቀጥታ የሜሪጆ ኢትዮጵያን አግኝታችሁ ማነጋገር ወይም ደግሞ ስጦታችሁን መስጠት የምትፈልጉ በምናስቀምጠው የሜሪጆ ኢትዮጵያ ስልክ ቁጥር ልታገኟቸው ትችላላችሁ። ህፃናቱንም እንግዲህ ህይወታቸውን የሚቀይር ነገር ከእናንተ እንጠብቃለን። በቀጣይነት ከኛ ጋራ በመስራት አብራችሁ እነዚህን ልጆች ህይወት ለመለወጥ እንደምትዘጋጁና ተባባሪ እንደምትሆኑ እናምናለን። በቀጣዩ ፕሮግራማችን እስከምንገናኝ እናመሰግናለን።